ገነት ነው መግባት የምትፈልጉት ገነት እንግዲህ ለመግባት አንድ ክርስቲያን ማሟላት ያለበት ከሌላ እምነት አማኝ ጋር መጣላት አይደለም አንድ ሰው ወደ ገነት እንግዲህ የእምነት መዳረሻው ገነት ነው ወይ ጀነት ነው የገነት ነው ገነት የመግቢያው ቁልፍ መንገዱ አይደል በአምላክ ምንድነው ስጋው ደግሞ መቀበል ቀጥሎ ደግሞ በተግባር የሚችለው ማድረግ አስራት ማውጣት መጾም መጸለይ ሰዎችን መርዳት ምን ማለት እነዚህ ሁለቱ ነገሮች ሲደመሩ አንድ ሰው ወደ ገነት ይሄዳል በዚህ ውስጥ አንድ ቦታ ላይ ስለ እስልምና ይናገባይዘው ዓለም ላይ በሂንዱና ቡዲዝም የሚያመልኩ ሰዎች ከክርስቲያንና ከሙስሊም ጋር የሚገዳደር ቁጥር አላቸው I have never seen ከሂንዱ ጋር ሲጣላ ክርስቲያንና ሙስሊም ኢትዮጵያ ይቻላል እንደው የዓለምን ህዝብ ካላዳነን ካላችሁ ታስቡ ከሆነ ስለዚህ ዓላማው ከዚህ ማን ነው የሚያተርፈው ነው እኔ እንደውም ይሄን ጥያቄ ነው ከዚህ ኦርቶዶክስ ያተርፋሉ እስቲ ሳምሶን ወንድማችን ቀጥል ሰላም እንዴት ናችሁ በመጀመሪያ ይሰማል ድምጼ ባይዘው ይሰማል ግን እዚህ ቆይ አንዴ ወንድሜ ተመልከቱ እንግዲህ አሁን ከታች የእንትኖች የእፎይ ደጋፊዎች አሉ እና ኮሜንት ውስጥ እኮ ታያቸዋላችሁ ይሄ ጥሩ የደህንነት ቢሮ የውርጋጦች የተሰበሰበበት የደህንነት ቢሮ ድራማ እንደሆነ በዚህ ታውቃላችሁ የእምነት ሰው በዚህ ልክ ነው እንደው በጣም ካልም ሆኜ በስነ ስርዓት ነው ነገሮችን የተናገርኩ ያለው በጣም እንዴት ነው ተስነ ስርዓት ይዤ ነብያችንን በክብራቸው ነው ኢየሱስ ክርስቶስንም በክብሩ ነው የጠራሁት እምነቶቹንም ምናምን ግን ያለው ነገር አያችሁት ታች ላይ ይሄ እንደዚህ አይነት ውርጋጥ ኃይል አማኝ ነው ብትሉኝ ሳቂ ይመጣል ቀጥሎ ወንድማችን ምንድነው ክርስቲያኑ የሚያተርፈው አኪላ ይሰላም ብያለሁ አኪላ ያዶኒ ያንዴ እናስቀድመው ጥያቄው እንዲመልስ ያ እሺ ላውራ አኪላ ኦኬ ማለት ካሉ ነገሮች ላይ ማለት አንዳንድ የተነገሩ ነገሮች ስተቶችን ለማረም ነው ማለት እዚህ ቲክቶክ ላይ ላይክ 4 አመት ምናምን ሆኗል እና እንማማራለን የቤተክርስቲያን ትምህርት ከነ አኪል ጋር ከነ ልደተ ቃል ጋር አፎ እንኳን የመጣው 1 አመት ተኩል ምናምን አካባቢ ነውና ማለት በፖለቲካ ስላያያዝኩ ነው ምንም ከፖለቲካ ጋር የሚገናኝ ነገር የለውም ሲቀጥል ደግሞ አፎ መመለስ የጀመረው እሱ ነገሩን ጀምሮ ሳይሆን በማይገባ መልኩ እነሱ የሚናገሩት ቃል ስለነበረ ነው ለዛ ሪፊዩት ነው ገብቷል አይደለ እንደዚህ እግዚአብሔር እንደዚህ አድርጓል እንደዚህ ማይሆን ወርዶችን ሲጠቀሙ እናንተ አዲስ ላይ እንደዚህ የሚል ነገር አለ ግን መጽሐፍ ቅዱስ ላይ እንደዚህ የለም በሚለው ነው የተነሳው እንጂ ፖለቲካ ምናምን ነገር አሻጥር ምናምን የሚባል ነገር ምንም ነገር የለም ኦኬ ግን ሰውን ይዘውታል ወይ የሚባል ነገር ካለ ያ ሰውን ይዘውታል ሰው የሚከተላቸው አለ ለምን ላይክ እንደነገሩ ከዛ በፊት ቴሌግራም ግሩፕ ነበር ልጆች የሚማማሩ ወጣት ልጆች አሉ ከዛ ወደ ቲክቶክ መጣ ከዛ ቲክቶክ ላይ መማማር ጀመረ ከዛ ወጣቱ በዛ ላይ ኢንተረስት ሆነ እምነቱን ማወቅ ፈለገ ከዛ ወደ ቤተክርስቲያን ሄደ በቃ ላይክ ሁሉ ነገር ማወቅ ሲጀምር በቃ ኢንተረስትድ ሆነ እምነቱ ላይ በቃ ያ ነገር ነው ሀፕን የሆነው እና ላይክ ሌላ ነገር ባሰጡት ጥሩ ነው ኦኬ እና ደግሞ ክርስቲያን ማለት ክርስትና ሲጀምር ላይክ እንደዚህ ዘር ምናምን የሚባለው ነገር ውስጥ የለም ዘራችን ክርስቶስ ነው አለቀ በዚህ ነው ምናምነው ላይክ ኦሮሞ ትግሬ አማራ ምናምን የሚባል ነገር የለም ፖለቲካ ሊኖር ይችላል ዓለማዊ ላይክ ስጋ የሆነ ነገር ፖለቲካ ሊኖር ይችላል ግን እስቲ ከዛ ውጪ አድርጋችሁ ይሁን በቃ ከዛ ውጪ አድርጋችሁ ለማየት ሞክሩ በቃ ይሄን ለማለት ይቻላል እስቲ በጠይ አብይ አህመድ ገዳይ ለኔ አዎ አብይ አህመድ እንደሱ ነው በኦርቶዶክስ እንዴት አሰማውን በደም ፕላን ያለ አብይ አህመድ ኦርቶዶክስ ሆነ እንዴት እንደምታወርዱ በኦርቶዶክስ ተደራጅተን እንዴት እንደምታወርዱ ነው ኦርቶዶክስ ተደራጅተን በኦርቶዶክስነት ተደራጅተን አብይ አህመድ እንዴት ነው የምትጠለው እስቲ ንገር
የምን መደራጀት ነው? እኮ ዓለማዊ ነገር አይደለም። ስለ ዓለማዊ ነገር አይደለም ማውራኩ አይደለም። አንተ እኮ ስለ ዓለማዊ ነገር ስለ ስጋዊ ነገር ነው የምታወራኝ። አብይ አህመድ እኮ ስጋዊ ነገር እኮ ነው እየቀጠቀጠ ያለው። ምን የምናወራው? እኔ ጥያቄ አሁን እየጠየቀ ታዲያ ክርስትና ከዚህ ጋር ምን አገናኘው ነው ጥያቄው? ምን አገናኘው? አሁን ለምሳሌ እንደዚህ አይነት ፖለቲካ ይዘህ ስትመጣ አማራው ጋር ገባን። ኧረ ፖለቲካ አይደለም ብራዘር፣ በእናትህ ቆይ እየጠየቅኩ እኮ ነው። አንዴ ረጋብ። ከዛ በኋላ መጥቶ የአማራ ኦርቶዶክስና ሙስሊም ሲሰዳደብ እዚህ እናንተን ተማምነው መጨረሻ ላይ ፋኖ ውስጥ ክፍፍል አመጣሜ ፋኖ ክፍፍል ውስጥ ከመጣ አማራ እንዴት አድርጎ ነው ወደ ስልጣን? ኦኬ እኔ ፖለቲካ ውስጥ ኢንቱን አይደለም ነገር እኔ ፖለቲካ ውስጥ የለውም። አብይ አህመድን እንዴት እንደምታወቅ ኢንተረስት ራሱ አይደለም የሰማኝ ነው። አብይ አህመድ እንዴት በኦርቶዶክስነት ተደራጅቼ አብይ አህመድ እንዴት እንደምታወርዱ ካልነገራችሁ ሮንግ እንትን እያደረጋችሁ እኮ እናንተ በራሳችሁ መንገድ ሂዱ፣ በራሳችሁ መንገድ ሂዱ። ግን እምነቱን ላይክ ታውትና እናንተ የሙስሊም አጀንዳ አስፈጻሚ እየመሰላችሁ ነው። ለምሳሌ እፎይ ጀመረው፣ እፎይ እንደዚህ ያደረገ ላይክ ፕሮቴክት የምታደርጉት ዋን ሳይድ ነው። ኦኬ ኖ እየሰማኝ አይደለም። ኖ አይ ሚን ላይክ እኔ ሳይ እስካሁን ስታው አኪላ ብሶ ሲያወራ ላይክ እፎይ እንደዚህ ያደረገ እፎይ እንደዚህ ነው ላይክ የለጠፎቻቸው ልጆች ማለት አልገባኝም። ቆይ ምን እንደ እፎይ ጻድቅ ሆኗል እንደ ጋይ እኔ ጠየኳችሁ ሲምፕል ጥያቄ ነው። አማራው በሃይማኖት ተደራጅቶ ሙስሊምም ኦርቶዶክስም ሆኖ ፋኖን መደገፍ የለባችሁም። ባይዘው እኔ ሃይማኖቴ ብላችሁ ከመጣችሁ ፋኖን መደገፍ የለብም። ቢካዝ ፋኖስ ሙስሊሞች አሉ። አንድ የቁርአን ያለው ሰው እንትን የሚያነብሰው ሲሰድብ ይሄን ስንትና ስንት ህዝብ የሚከተለው ሃይማኖት መሳደብ ሲጀምር እዛ ውስጥ ያሉትን ፋኖች ሙስሊም ፋኖች እያስቀየምክ ነው። እምነቴ እንትን ይልብኛል ብላችሁ ደሴምቲ በሙስሊም እምነቴን ነው የሚይዘው ካረክ ፋኖን መደገፍ የለም። ፋኖ ውስጥ ቀላል የማይባል ኦርቶዶክሶች አሉ። በቃ ደግፉ። በቃ የፋኖን ትግል መደገፍ እኮ የለባችሁ። እዛ ውስጥ ሙስሊምን እዚህ እየተሳደብክ እንትን ነው ቁርአኑ ነው እንደዚህ የሚለው እያልክ መቼም ኮሎኔል ፋንታው ታዲያ ኮሎኔል ፋንታው ሌሎቹ ሙስሊሞች እንዳለ እዛ የሚታገሉት ለማን ነው ታዲያ? ለአማራ እኮ ነው የሚታገሉት። ስለዚህ በቃ አማራነት ካባቸውን እኛ ይወላችሁ አንዳንድ ሰዎች አይ ዶንት ቲንክ አንደርስታንድ ያደርጋችሁ ነው። እኛ ብሔርተኛነት ስንል በምክንያት ውሸት አላሸንም፣ ምን አላሸንም። እኛ ሃይማኖተኛ አይደለንም። እኛ የምንጸየፈው ሃይማኖት እንትን ይሄ ጎጥ በአዴንን እነዚህ ሶስቱን እንጸየፋለን። ከነዚህ ሶስቱ ጋር ኮንክ አንድ ላይ አንዱ እንዴ ሃይማኖትን እዚህ የምትሰዳደብ በቃ ፋኖን አለመደገፍ ነው። በቃ የአማራን ትግል መተው፣ በቃ የአማራን ትግል ተታችሁ መውጣት ነው። በቃ ለምንድን ነው የምትታገሉት? ቢካዝ ሙስሊሙ አማራ ውስጥ እኮ ሙስሊምም አለ። እፎይን የምንደግፍ እፎይን ደግፍ፣ እኛ ደግሞ የፋኖ ደጋፊዎች መለየት አለብን። አሁን የፋኖ ደጋፊና የእፎይ ወይንም ይሄ ሁሴን ደጋፊ መለየት አለበት። በቃ ምን ታደርጋላችሁ? የአማራ ትግል አያስፈልግም እኮ የአማራ ትግል መደገፍ። ቢካዝ ከሙስሊም ጋር ስትበሻሸቅ መሬት ላይ የምትጎዳው ትግልን ነው የምትጎዳው። አማራ ለሁለት በእንትን በጎጡ እምቢ ብሎናል። አሁን ደግሞ በሃይማኖት እንትን ልሸነሹ ምን አይነት እንደሆነ ጀዝባ እኔ ኬት አንዳንዶቻችሁ ኬት አስረው እንደሚያመጣችሁ አላውቅም። ሃይማኖቱን በደንብ አታውቁም። እሺ ላውራ ያውላችሁ አማሮች ጅላኑን ኦኬ። እኛ ትግል እየታገልን ኦሮሞ እየታገለ አይደለም አብይ አህመድ ኦኬ። ኦሮሞ መቼም አብይ አህመድን አይታገል። አማራው ግን አብይ አህመድ እየታገለ አብይ አህመድን ኦርቶዶክስ እየተሰደበች ነው መተው ምን ያደርጋሉ? ቪዲዮ ያሳዩ ይልኩልኛል። አታይም ሙስሊሞች ምን እንደሚሉ ብለው ቪዲዮ ይልኩልኝ። ያንን ቪዲዮ ሄዶ ቢያደርጉ ምን ልታመጣ ነው? አረጉ ብለህ ትጫዋለህ። በፕሮብሌም ጫውም ደግሞ እንደዛም ቢደረግ ታለቅሳለህ። ለፕሮፓጋንዳ ዝም ብላችሁ ሲጫጫው እናንተም ትጫጫው ምንም የምታመጣው ነገር የለም። ፋኖ ከሌለ ምን ልታመጣ ነው? ፋኖን ኦልሬዲ ከፍለዋል ለሁለት ኦርቶዶክስና ሙስሊም ብላችሁ ልከፍሉ ነው የፈለጋችሁ። ስለዚህ ለምን በቃ ማንንም የለም ዝም ብለህ ማልቀስ። ባክ ቱ ኤ ማለት መጀመሪያ የነበርንበት ቦታ ላይ ፋኖ ሳይደራጅ ምን ሳይል የነበርንበት ቦታ ላይ በቃ እዚህ ቁጭ ብለን ኦርቶዶክስ ተገደለ እያልክ እንትን ደግሞ ለሃይማኖቴ ደግሞ ብለህ የምትመጣ ከሆነ የአማራ ትግሉስ ምን ታደርጋለህ? ዘረኝነት እኮ መጥፎ ነው እኮ በሃይማኖት ከመጣችሁ። ስለዚህ ዘረኝነትን ተው። ኢትዮጵያ እያሆንክ እንትን ሆን ኦሮሞ ወንድም ከሆነ ኦሮሞን መቀበል ነው በቃ። አብይ አህመድን ለምንድን ነው የምትገፋው ታዲያ? አብይ አህመድን ይቅርታ ብለህ አብይ አህመድ ጋር እንትን ማለት ኦልሬዲ እኮ አብዛኞቹ ይደግፋሉ እኮ አብይ አህመድን የሚደግፉ ናቸው አብዛኞቹ ቅድም የመጡት ኦርቶዶክሶች። ስለዚህ እንራሪት በቃ ተሰጥ ሃይማኖትን እንትን ማለት ነው። አሁን እነዚህ እዚህ አሁን የምታዩቸው አንዳንድ በአማራ ስም ይመጡ አውቀው ምን ያደርጋሉ? የአጼ ሚኒሊክን ፎቶ ምናምን ይዞ ይመጣሉ። አትጃጃሉ። በቃ ተሰጥ ፋኖና የፋኖ ትግልና የሃይማኖት ትግል አንድ ላይ አይመጣም። ኢዘር ፋኖን ትመርጣለህ
ቤተክርስቲያን እንዲያድን ከፈለክ በምንድን ነው የምታድነው? ቤተክርስቲያን ካለፋኑ ማዳን ትችላለህ? መስጊድን ካለፋኑ ማዳን ትችላለህ? ዛሬ መስጊድን እኮ ፋኖች ፕሮቴክት ያደርጋሉ። ስለዚህ ሪያሊቲ መጋፈጥ አለ። አማራነት ይበተን ስትል ፋኖ ይበተን እያልኩ ነው። በቃ ተሰጥ ምንም ሃይማኖትንም ወደፊት እኮ ፓወር ከሌለ አብይ አህመድ ካላወረድክ ማውረድ ካልቻልክ አብይ አህመድ ባሪያ ነው። በቃ ኦልሬዲ ይኸውላችሁ ጋይስ ባርነትን መቀበል ነው ያለው። በቃ ደሞመንት ይሄ እንትን ሃይማኖተኛ ስቶ ባሪያ ሆነ። በቃ የማን የአብይ አህመድ ባሪያ በሃይማኖት ተደራጅተህ አብይ አህመድን አታወርደው። ሞክረዋል እኮ ከዚህ በፊት እኮ መጨረሻ ላይ ሲኖዶስ ክዶናል። ታውቃላችሁ ሲኖዶስ መጨረሻ ላይ ምን አደረገ? ጥቁር ልበሱ ብሎ እንዳለ ካስጠቆረም በኋላ ላሽ ነው ያለን። ነገ ላሽ ነው የሚላችሁ። በሃይማኖት ተደራጅተህ እኔ ምን አይነት ጅልነት እንደሆነ በሃይማኖቴማ ከመጣ እንግዲህ እዚህ እኮ ቁጭ ብሎ ሲሳደብ በጾም ማይጾም ሰው እኮ ነው በሃይማኖቴ ክሬ ምናምን ማህተብ የሚለው ማህተባችሁን አንዳችሁም ባይዘው ማህተባችሁን እዚህ ስንትና ስንት ኃጢያት ሰራ የነበርክ ግለሰብ ማህተቤ ምናምን ነገር ማህተቡን አታውቁትም እናንተ አብዛኞቻችሁ። ለዛ ነው ማናፕ መረጡ ወይ ሃይማኖት ብለህ ከመጣ ከኦሮሞቹ ጋር ተደባልቀ አንድ ላይ ፋኖን መዋጋት ነው በቃ። because ፋኖ ሃይማኖት የለውም። ፋኖ ግልጽ አድርጌ ነው የምነግራችሁ። ፋኖ ሙስሊምም አለ ኦርቶዶክስም አለ። አሁን አንድ ያዶኒ ይኸውላችሁ እዚህ የምታረጉት ፖለቲካ መሬት ላይ ከወረደ ፋኖ ኦፊሻሊ ለሁለት ይከፈላል። እዚህ ዳን ሶቫ ከዛ የሆነ የፋኖ ትግል ነው የምታወራው። ከዛ በኋላ 4 ኪሎ ትመኛለህ እንትን እያደረገ ነው የምትመኝ። እንደውም ጭራሽ የባሰ እንትን እኛ ጦርነቱ አማራው ብልጥ ነው አንደርስታንድ አድርጓል። ይሄ ነገር አልተደረገም እንጂ እንደነሱ አመጣጥ ቢሆን ኖሮ አማራን እርስ በርስ ሊያዋጉት ነበር። ኦሮሞ ጋር ይሄ መጣ አልመጣ ምንም ያመጣው ተወጥረተ ምንም ያመጣው ለውጥ የለም። ኦሮሞ ጋር ይሄ ነገር ይበጣ ምንም አንድም ኦሮሞ እየታገለ አይደለም። ኤክሰፕት እንትን ኦነግ ደግሞ በሃይማኖት የሚጣላ አይደለም። ብሔርተኞች ናቸው። ያቸው የኦሮሞ ብሔርተኛ ሰክሰስፉል የሆነው በምንድነው? ብሔርተኛነቱን አጠናክሮ ሄዶ ነው ሙስሊሙንም በሙስሊሙነትም የተቆጣጠረው ኦርቶዶክስም የተቆጣጠረው ፓወሩንም የተቆጣጠረው ፓወር ስላለው ፓወር ከሌለ ልፋጭ ነው የምትሆነው። ፓወር ከሌለ እኔ ማህተም ነኝ ብለህ ምንም ልታመጣው ነገር ከማልቀስ ውጪ ምንም አታረክ። ፓወር ላይ ስትቀመጥ ደንድ ሳይድ ማድረግ ትችላለህ የፈለከው ነገር ማለት ፓወሩን ገና ሳትይዘው እዚህ መጥቶ አንደኛው ስልጣን ይለኛል። በዚህ በኩል ደግሞ ፋኖ እንዴት ነው 4 ኪሎ የሚገባው በሃይማኖት አድርገው? ምን አይነት ጅሎች ናቸው? ዲጋስ ነው ስንትና ስንት ሺህ ፋኖ ሙስሊሞች እንዳሉ ታውቃላችሁ? ስንትና ስንት ሺህ ኦርቶዶክስ ፋኖች እንዳሉ ታውቃላችሁ? በሃይማኖት በሁለቱም ሳይድ መታችሁ እንዴት ነው ፋኖን 4 ኪሎ እንዴት እንደምታስገቡ ነገሩን አታስገቡትም። ምን አይነት ቀልድ ነው የምትቀልዱት? ባችሁን ማዳን ነው የምትፈልጉት ወይንስ እዚህ መታችሁ ከኦሮሞዎች ከተጃልሳችሁ ህዝባችሁን ማስደብደብ ነው የምትፈልጉት? አንዳንዴ ብልጦ ነው እንጂ ጋይስ ያንዳንዶቻችሁ አላማ አዶ አንደርስታንድ። አሁን እኔ አንዳንዶቹ የሚያስቃችሁ ምን እንደሆነ ታውቃላችሁ? አይ ቲንክ ጋይስ አንድ አማራን እኛ የማንመጣበት መንገድ የለም። አንድ ብንቀር 2 ብንቀር 3 ብንቀር አንሰማ ባይዘው ላለምንበት አላማ እስከ መጨረሻው ድረስ ነው የምንሄደው። አይናችን እያየ መሬት ላይ አውርደሽ ያዳሜ በሃይማኖት ልታደባደብ ይሰጥ እዚሁ እናስቀምጠዋል። እዚሁ ኦሮሞ ከአማራ እንለየዋል። ደግሞ እንደዛ ማርክስ ይችላል because ያ ነገር መሬት ላይ ቢወርድ የሚጎዳው ኦሮሞን አይደለም አማራን ይከፍላል። በቃ ተሰጥ ኦሮሞ ስልጣን ባለቤት ይሆናል። እያጃጀሏችሁ ነው ያለው። በኦርቶዶክስም ዘንድ የስልጣን ባለቤት ይሆናል። በሙስሊም መቼ ማታሱ እንዴት አድርጋችሁ ነው የምታስወጡት? እስቲ ነው ፋኖን ከፋፍለ በሃይማኖት እንዴት አድርጋችሁ ልታስወጡት ይፈልጋችሁ? እስቲ ንገሩን ጋይስ። አማሮች እንደው እንዴት አድርጋችሁ አብይ አህመድ ልታስወርዱ ነው? ወይንስ አብይ አህመድ እኔ ለአንዳንዶቻችሁ እንደው ሞነት ንገሩን ካላችሁ አብይ አህመድ ጠላታችሁ አይመስለኝም። እንደው ውሸታችሁ ነው አብይ አህመድ የምትሉት ጠላታችሁ እንጂ አብይ አህመድ ጠላቱ የሆነ ሰው መቼም አብይ አህመድ ከሚደግፍ ቡድን ጋር ጎን ሆኖ ሃይማኖት ምናምን እያለ አይቀባዥር። ሙዳት ይያዙ የዚህ እርስ በርስ እዚህ የምትሉት ብሽሽቅ ብዙ ጭንቅላታችሁ ውስጥ አንዳንዶቻችሁ ይገባል። ይሄንን አውጣ። ይሄ ብሽሽቅ መሬት ላይ ቢወርድ የምትጎዳው አንተ ነህ እንጂ ማንንም ይጎዳ የለም። የምትጎዳው አማሮች ናቸው። ኦሮሞ አይጎዳም፣ ትግራይ አይጎዳም። የብሽሽቅ መሬት ላይ ቢወርድ ኦሮሞ በምንድን ነው የሚጎዳው? በምን ይጎዳል? እስቲ ንገሩ። ለምን ይመስላችኋል? በከዘሩ ውጡ ምናምን የሚላችሁ ዳይኖ አማራው ምን አይነት ፓወር እንዳለው ኦርቶዶክስ እንትናችሁን እስቲ ጥያቄ አጠይቁም እንዴ? ምን አያናችሁ እንዴ ዝም ብላችሁ የምትጫኑት? ቁጥር ይዛ ጥያቄ አጠይቁም እንዴ? ኦሮሞቹ እንደው እንኳን በስነ ስርዓት መተው እንኳን አይ ይሄንን ፈልጋለሁ እንኳን አትሉም። ምን አይነት አህዮች ናቸው አንዳንዶቻችሁ? እንደው እንትን አታርጉ። እንደው እንኳን ትክር እንዴ እኛም ድምጽ እንድትሆኑ ፈልጋለን እንኳን አትሉ። ጅሎች ናችሁ እንዴ?
ሁሌ ብሔርተኝነት ሞርና ሞር ነው የምጠይቀው። ብሔርተኝነት ብትስታገኝ ሞር ነው የምጠይቀው። ሞር ትጠይቃለህ። አዲስ አበባ ብታገኝ ሌላ ቦታ ትሄዳለህ። እንደዛ እያልክ ነው። ብሔርተኝነት አታቆምም። ጥያቄ የኦሮሞ ጥያቄ እኮ ማልቆ ለዛ ነው እኮ አቆም መች አንድ ሲያገኙ አንድ ይመጣሉ። አንድ ሲያገኙ እንደዛ ነው ብሔርተኝነት። በሃይማኖት ውስጥ ይወላችሁ ብሔርተኝነት የለም፣ ውሸታቸው ነው። ሃይማኖት ውስጥ ዘር አለ፣ በደንብ ነው ዘረኝነት ያለው ሃይማኖት ውስጥ። ዘር ስላለ አይደል የዘር ተመርጣጣው እየገቡ ያሉት? ዘር ስላለ አይደል እንደ የኦሮሚያ ክልልና አማራ ክልል ውስጥ ዲፍረንት የኦርቶዶክስ ባንዲራ የሚሆነው? ተለያይተናል እኮ ጋይስ። እኔ አሁን ነገው አጀንዳ እሱ ነው የሚሆነው። ባንዲራው ለምን ተለያየ? አንድ ከሆነ ለምን እንለያያለን በባንዲራ? ትልቁ ኮሽን እኮ ነው እኮ ኦሮሚያ ውስጥ ይሄንን ለምን ጥያቄ ጠይቁ? ከሙስሊም ጋር ዝም ብለህ ከምትሰዳደብ ምንም ለማታመጣው ነገር ምንም የምታመጣው ነገር ምን ልታመጣ? አልቀሳ ትሄዳለህ። በቃ አቅም እንኳን የለም። መተህ ስትገደል ትጮኻለህ። በቃ ምን ልታመጣ? ደህና ያደራጀው ኃይል የለም ኦሮሚያ ክልል ውስጥ እንደ ኦርቶዶክሱን አደራጅተህ እንትን ውስጥ ምንም የምታመጣው ነገር አልቀሰህ እዚሁ እኛም አልቀሰህ እንሄዳለን። በቃ ወይ ኦርቶዶክሶች ሞቱ። በቃ ጥርስ ተመጦልህ ነው የሚሄደው አማራ። ሰው አይደል ሰው እንደ ሰው አይቆጥራችሁም እናንተ እንደ ሰው አትቆጠርም። ለዛ እኮ ነው እስካሁን ድረስ ዝም ያሏችሁ። ጥርስ መጣውልህ ነው የሚሄዱት ወይ ሲያሳዝኑ ብለው። በቃ ይሄንን ነው የምታገኘው አማራ ከኦሮሞ ኦርቶዶክስ የምታገኘው ነው። በቃ ደስት አይዟችሁ። በጣም እኮ ያሳዝናል እኮ። በቃ ከዚህ በላይ ልታገኛት ይችላል። ይሄንን እያመመት ውጥቷል። ከዚህ በፊትም የተለየ ነገር አይደል? አሁንም ከዚህ በኋላ እንደዚህ ነው የምታገኘው። ወኛ ማህተቤ ሃይማኖቴ ከዘር በላይ ጅሎች ናቸው። የመጨረሻ ቂል ነው ይሄ። እንደዚህ አይነት ፖለቲካ የሚያራምድ ሃይማኖትን ለማዳን ከፈለክ መጀመሪያ ዘርን ማዳን አለ። ዘርን ሳታድን ሃይማኖትን አታድን። ሃይማኖትን እየጨፈጨፈ ያለ አብይ አህመድን ኦርቶዶክስ አታድን። መቼም አታስወጣው። መቼም እንደ ፖይንት ፕላን የላችሁ አንዳንዶቻችሁ እንደሆነ አንዳንዴ ቁጭ ብላችሁ ራሳችሁን ስታስቡት እንዴት አርጋችሁ ነው ራሱ አብይ አህመድ ልታወርዱ የፈለጋችሁት? ሃይማኖት ሙስሊምና ኦርቶዶክስ ብላ እርስ በርስ ወሎ ጋር እኮ ከፈልኩ እኮ ትግሉን በቃ እኮ እንዴት እንደው ጅሎች ናችሁ? እንዴት እውነት ትምህርት የተማራችሁ ናችሁ? እኔ እኮ ለዚህ ነው እኮ እኔ አንዳንድ ሰገጤዎች ጋር ለዚህ ነው እኮ በጣም ይገርምኝ እኮ ፖለቲካ በስነ ስርዓት የማትረዱ ስሜታዊነት መጨረሻ ቅርቃር ውስጥ ይከታል። ስሜታዊ ሆናችሁ ነው እንደዚሁ ያልሆነ ፖለቲካ ካልኩሌሽንስ ተሰርቶ ነው ኃይለ ሥላሴን አስበልተን ምን ብለን ይሄው ዛሬም ከአብይ አህመድ ጋር አንድ ላይ ስትሞላፈጡ አብይ አህመድ ወደፊት ለፊት ይዛችሁ ትመጣችሁ። መጨረሻ ላይ እየገደለን ነው ስንሞላፈጥ እንትናን ትግሬዎችን ወደፊት ለፊት ይዘመጣ ነው እየጨፈጨፉን ነው። ሁሌ ስንትምንም እኛ መተን እየተለጣፍን ተለጣፊ እየሆናችሁ አማራን ጥቅም እያሰጣችሁ አሁንም ተለጣፊ ልትሆኑ ነው የመጣችሁት። እናንተ እኮ አይደለም የምትመሩት ይሄንን ትግል። እስቲ እውነት አማሮች ናቸው ይሄንን አሁን እኔም እፎይ ነው የሚለውን ትግል እየመሩ ያሉት አይደሉ? የኦሮሞ ኦርቶዶክሶች ናቸው እየመሩ ያሉት። አማሮች የለህም እዚህ ውስጥ ዝም ብላ አትቦቃ እንትን አትበል። እነዚህ እኮ እንትኖች ካድሬዎች ናቸው እኮ እነዚህ የላችሁም እዚህ ውስጥ እናንተ ናችሁ ይሄንን ትግል የምትመሩት። እስቲ አማራ ልጆችን ጥሩልኝ እስቲ ይሄንን ትግል እየመሩ ያሉት ይሄንን እኔም እፎይ ነኝ የሚለው ሙቭመንት እየመሩ ያሉት ማንም እየመራ አይደል? ኦሮሞች ናቸው የሚመሩት ከፊት ለፊት። ሪያሊቲው መቀፈጥ አለባችሁ። እንዴት ነው ከኦሮሞ እንትኖች ጋር አንድ ላይ ሆናችሁ ምናምን እንትን እንደዛ? እኔ እኮ ፖለቲካ እኮ አይደለም ጋይስ። ጥቅምን እኮ በዚያ አታስከብርም እኮ ጥቅምን ነው አሳልፈም አንዴ ለኛ አንዴ ጥቅማችሁን እኮ አሳልፋችሁ መስጠት። ዛሬ የምታዩት ቤተክርስቲያን ወደመ ብለህ ነገ ከዚህ በላይ ነው የምታየው። ትነቀጠቃለህ እያልኩ ነው። ቤተክርስቲያናችሁን ገና ትነጠቃላችሁ። እንደዛ ነው ሙዳት ትጮህ። ቤተክርስቲያንን ለማዳን የግዴታ ብሔርተኝነትን ማዳን አለብን። አሁን አብይ አህመድን እየገጠምክ ያለው በብሔርተኝነት ነው። ሌላ ፕሮሰስ በሃይማኖት በቃ እሱ አማራ ክልል ይከፍሏል። እንደውም የባሰ ይሄ ወሎ ሙቭመንት የሚሆን ወደፊት ለፊት አስመጣዋል። ወሎን ከፍለ መቼም አዲስ አበባ ይሄዳሉ ዘበት ነው። ከዛ ሸዋ ጋር ይመጣል። ከዛ ወደ እንትን ጋር ባህር ዳር እዛው ክልል ውስጥ ከዛ ወደ ከብሔር ወደ እንትን አሁን ያሉን ፊት ለፊት ያሉን ሰዎች ጋይስ ጅል ፖለቲከኞች ናቸው። እርስ በርስ ነው ከዛ በኋላ የምትባለው። በቃ ታስብ የአማራ ትግል መሳቂያ ሆነ። አብይ አህመድ እየሳቀብ ኦሮሞ እየሳቀብ ትግሬው እየሳቀብ ፋኖ እርስ በርሱ እየተባላ ነው። አሁንም እኮ ያላችሁ እኮ ነው። ከዚህ በላይ ደግሞ ትባላል። እንደዚህ አይነት ፖለቲካ መስራት ብልጡ ነው። ሃይማኖት የሚባል ነገር ጨዋታ ያባላሃል እንጂ አድነህ በዚህ ሰዓት እግዚአብሔር አይምሮ ሰጥቷል እንድታስብ። እግዚአብሔር አይምሮ ሰጥቷል። ሃይማኖት የግል ነው። ኦኬ ሃይማኖት ለእፎይ መተህ ከምትንጫጫ ሃይማኖትን ለማዳን ምን ማድረግ? ከፋኖ ጋር አንድ ላይ በስነ ስርዓት ሰርተህ ለፋኖ ረድተህ 4 ኪሎ እንዲገባ አርዳ።
ከሁሉም አተ መጨረሻ ላይ ባዶዋችሁ እንዳትቀሩ። ባዶን ነው የምትቀሩ። ከብሔርተኝነቱም ሳቱ ከሃይማኖቱም ሳቱ ሃይማኖቱም ተበልተሃል እኮ። ሃይማኖት እኮ የለም እኮ የተበላችሁ ናችሁ እኮ። ሃይማኖቱም ተበልተ እንትንም ፖለቲካም ተበልተ እንዴት ልዘልቁት ነው እስቲ ንገሩኝ። በቃ እንደዚህ ያለቀስከ ትኖር ዘላለም ወይንም አይ ቲንክ አንዳንዶቻችሁ ይሄ ጣፍቷችኋል ማለት ነው። ሰው ሲገደል ምናምን አርባ አንደርስታንድ ትግሉ እንዲድን አትፈልጉ። ምን አይነት ከብቶች ናችሁ አንዳንዶቻችሁ? ሃይማኖትን ከንተን ጋር ያመጣ ብሔርተኝነቱ ልሰከም ትሞክሩ። ቀጥ ብላችሁ ነው ወይ ብሔርተኝነትን ወይ ሃይማኖትን። በቃ ብሔርተኝነት ከሆነ ፋኖ ነው የሚሆነው። ፋኖን ሳትይዝ አብይ አህመድን እንደወርዳለሁ ማለት የጅልነት መቼም አታወርዱት። መቼም አብይ አህመድን አታወርዱት። መቼም አብይ ካልወረደ ደግሞ የአማራ ጣፋንታ ለዘላለም ተቀርቅሮ ነው የሚኖረው። አማራው እየሰገደ ለኦሮሞ እየሰገድክ ምን እያልክ ነው የምትኖረው? ለኦሮሞ ብሔርተኛ እየሰገድክ ቃምን ነው መቀመጥ ያለ። በቃ አሁን ተና አንዳንዶቻችሁ ሃይማኖት ያላችሁ በቃ አምናችሁ መገበራችሁ አንዴ ሃይማኖት ካላችሁ በቃ ተስከፋኑ ትግሎታችኋል እኮ አይደል? እኔ አሁን እያየሁ ነው በደም ብዙ ሰዎችን እያየሁ ነው። ፋኖ ብላችሁ ስደግፉ ማየት አልፈልግም። ስለ ሙስሊም ጦርነት አሁን እኮ ነጥብ እየጣላችሁ ነው አብዛኞቻችሁ። እንዴት ሙስሊሙ ከዛ በኋላ ትረስት የሚያደርግ ይመስላል? ሙስሊሞቹ ትረስት የምትደረጉ ይመስላችኋል? ከእንትን ክርስቲያን ኢየሱስ ክርስቶስ ሲሰደብ ዝም ብለህ እዛ ቤት እየገባ ታፕታፕ ስታደርግ ሁሉም ሰው እያየ ነው። ራሳችሁን ይልቅ እንትን አትበሉ። ዛሬ እስከዚህችም ድረስ የደረስ ነው ፋኖ እየታገለ ነው። ፋኖ ውስጥ ደግሞ ፕሮቴስታንት አለ፣ ሙስሊም አለ፣ ኦርቶዶክስ አለ። ሁሉም ነው ያለው ፋኖ ውስጥ። እርስ በርስ ተጋደሉ ለምን አትሉም ታዲያ? በቃ ዳስት እንደዛ ከምትሉ መሬት ላውርዱት። በቃ መሬት ላውርዱትና ለምን ፋኖን እርስ በርስ እንትን አትሉት? ግልጽ መታችሁ እኮ መምጣት ነው። ሃይማኖት ስትሰድብ ዩ ቲንክ እነ ኮሎኔል ፋንታው ደስ የሚላቸው ይመስላችኋል? ደቡብ ወሎ ላይ ያሉት ፋኖች ደስ ይላቸዋል? ባህር ዳር ያሉት ፋኖች ያሉ አንዴ በእናትህ እኔ ላንቺ እኮ አይደለም እኮ እዚህ የመጣሁት ህዝቤን ላስተምር ነው የመጣሁት። ደግሞ እኮ ደህና ነገር ፖለቲካ ማታወራ ያንድር ራዲቱ መቃ ዘራችሁ አማራ ነው ክርስቶስ አይደለም። ኦኬ ክርስቶስን ከዳንክ በኋላ ነው ክርስቶስ እንትን የምታረግ። እግዚአብሔር አይምሮ የሰጠ እንድታስብ ማሰብ ካልቻልክ ምንም ልትሆን አትችልም። ድሃዎች እግዚአብሔር ሁሉ ይለምናሉ፣ ሀብታም መሆን ግን አይችሉም። ቢካዝ ማሰብ ስለማይችሉ እግዚአብሔር የሰጠ አይምሮ እኮ ነው የሰጠ፣ ዝም ብሎ አይደለም የሚሰጥ፣ እንድታስብበት እንድትሰራበት ነው። እና ታዲያ እንደዛ ከሆነ ታዲያ እግዚአብሔር የሚረዳ ከሆነ ቁጭ ብላ መለመን ነው። ለመናችሁ ያመጣችሁት ለውጥ አለ? የለም። ኦርቶዶክሱ ለእናንተ እየወጣ ነው አይደለም። ኦርቶዶክሱ እንደ ሰው እያያችሁ ነው። ስትገደል ሰው እንደ ሰው ይቆጥራል። ኢትዮጵያው እንዳለ እዚህ ውስጥ ያለው ኢትዮጵያው እንዳለ ስላንተ እየጮኸ ነው አይደለም። እየጮኸ አይደለም፣ ይንቁሃል። ይሄን ግልጽ አድርጌ ነው ነገር መሳቂያ እኮ እየሆናችሁ ነው እኮ። አሳፋሪ እየሆናችሁ ነው ያላችሁት። መሳቂያ እየሆናችሁ መተው እዚህ ኦሮሞቹ መተው ቀደም እያያችኋቸው ነው። ኦነግ የነበሩ ምናምን ናቸው እኮ እንዳለ። እንዴት እንትን አብይ አህመድ የሚጠሉት ይመስላችኋል? አይደለም። አብይ አህመድ ለኦሮሞ ኦርቶዶክስ እየሰራ ነው። ይሄን ግልጽ አድርጌ ልንገራችሁ። እየሰራ ለኦሮሞ ሙስሊም እየሰራ ነው አብይ አህመድ። ለኦሮሞ ፕሮቴስታንት እየሰራ ነው። ፕሮቴስታንት እኮ መካነ ኢየሱስ ምናምን ይደጥሩ እያስወጣቸው እኮ አዲስ ፕሮቴስታንቶች እየመጡ ነው። ሁሉንም እንዳለ እያወጣቸው ነው ያለው። አማራን በየቦታው እያወጣው ነው ያለው። ጭራሽ መታችሁ ደግሞ አሁን ደግሞ ትንሽ እንትን እንኳን ፋኖ እየታገለ ያለው ልከፋፍሉት በሃይማኖት ደግሞ። ስለዚህ እኔ ግልጽ አድርጌ ልንገራችሁ፣ እኛ ሳፖርት ስታደርግ የነበረ ሃይማኖተኛ ከዚህ በኋላ እኛ ሳፖርት ማድረግ አቁም። እየነገር ግልጽ አድርጌ ነው የምነግርህ። ቢካዝ እኔ ያንተን ሃይማኖት ለ4 ኪሎ ላስደርስ አይደለም የመጣሁት። ግልጽ አድርጌ ነው የምነግርህ። ያንተን ሲኖዶስ ወይንም መጅሊስ 4 ኪሎ ላስደርስ አይደለም። እኔ አማራ ተገደለ ብዬ ነው የወጣሁት እንጂ ኦርቶዶክስ ተገደለ ብዬ ቦታ እዚያ ሌላ ቶታሊ ሌላ ፖለቲካ ነው የምዞረው። ዘርህ እኔም አማራ ነኝ፣ አማራ ነው አማራነት ጀግንነት ምናምን የምትሉት ለካ ሃይማኖት ከጀርባ ይዛችሁ ነው ለካ ሁላችሁ። አማራ የምትሉት ውሸታሞች ናችሁ አብዛኞቻችሁ። አማራነትን ለምንድን ነው የምትጠቀሙበት? ፖለቲካ ለመስራት ነው፣ ለመነገር ነው። ለዚህ ዝም ብላችሁ ቤት እዛ ሲደብራችሁ መታችሁ እዚህ አማራ እያላችሁ በቃ ከሰው ጋር ለመግባባት ነው እንጂ አማራነትን እየኖራችሁ አይደለም አብዛኞቻችሁ። አማራነትን በብሔር በሃይማኖት ይዘነው አማራነትን ወደፊት ለፊት የምታደርገው የሌላ ሃይማኖት እየዘለፍክ ነው አማራን ወደፊት ለፊት የምታደርገው።
ነብዩ መሐመድ 2 ዓመት ህፃን ልጅ ደፍሯል ምናምን እያልክ እንደዚህ እየሰራህ ምን ብሽሽቁስ ምን አስፈለገው? እኔ አሁን ለምሳሌ አንድ አብዛኛው ኦርቶዶክሶች የሚለወጡት ወደ ፕሮቴስታንት ነው። ወደ ፕሮቴስታንት ነው የሚለወጡት አብዛኛው ኦርቶዶክሶች። ከፕሮቴስታንት ጋር ተከራከር። ከሙስሊም እኮ እየወጣ አይደለም አብዛኛው። ምን አይነት ፖለቲካ ነው የምትሰሩት? አሁን ከፕሮቴስታንት ጋር ብትከራከር ሰው እየወጣብህ ስለሆነ ወደ ፕሮቴስታንት እየተቀየረ ስለሆነ ፕሮቴስታንቶችን ለመቀየር ነው አንተ የምትሄደው። ፕሮቴስታንቶችን ተከራክረ ምናምን ወደ አማራነት ለመቀየር ወደ እንትነት ምቀይ ወደ ፕሮቴስታንት ወይ ወደ ኦርቶዶክስነት ለመለወጥ ደሴም ቲም። በዚህ በኩል ሙስሊም እንደውም ኮንክ ደግሞ አብዛኛው ሙስሊም እንደውም ወደ እንትን አይሄድም። አሁን ኢየሱስ ክርስቶስ የሚሰድቡበት ለምን የምትሳደቡት? አሁን እኔ አሁን እውነት እናወራ ከተባለ ሙስሊም አሁን 0.05% ነው ባይዘው ወደ ኦርቶዶክስ ወደ ሌላ ሃይማኖት ነው አይደለም። ብዙ ጊዜ ሙስሊሞች አይሄዱም በብዛት ሃይማኖታቸው። ምን ተለሌለው ነገር ፖለቲካ አትስሩ። የሚያስገድልህ አብይ አህመድ ነው እንጂ የሙስሊም አማኝ ለብዙ ዓመት አማራ አንድ ላይ ኖሯል። አዲስ ነገር አይደለም። ስለዚህ ውሸታችሁን ነበር አንዳንዶቻችሁ። ለካ አማራ ብላችሁ ለካ ጎጠኛ ካርድ እንደተጫውን ይኩን አምላክ የሚል ልጅ እዚህ ያዩ ለካ ሃይማኖት ይዞ ነው ከጀርባ። እኔ ሰፖርት አታርግ። እኔ አልፈልግህም አንተ ደፍነት እኔ አልፈልግ። ግልጽ እኮ ነው የምናገረው። ሰፖርት አታርግ። እኔ ዱ ዩ ቲንክ ዊ ኬር? 3 ሰው በ3 ሰው ነው ሐሳባችንን የምንሸጠው። ግልጽ ነው የምናገር። ሃይማኖትን ይዘህ ከመጣማ አልፈልግም። እኛ እኮ አንድ አማራ ያልነው እኮ አሮንቲኝ እኛ ሞቶ አንደርስታንድ ከሃይማኖት ነፃ ከጎጥ ነፃ ከንተ ነፃ ብለን እኮ ለዛ እኮ ነው እኔ ጎጥኛ ጋር ማን ይጫወት ጎጥ ስንጫወት አይታችሁ ታውቃለህ? የለንም። ሁሉንም ጎጥ ጋር ነው ችግራችን። ስለዚህ አማራ ነኝ ብለህ ሃይማኖት ከጀርባ ይዘህ ከመጣ እኛን አትደግፍ። እየነገርኩህ ነው። እኛ ሃይማኖተኛ አይደለንም። እኔ ኦርቶዶክስ ነኝ። እኔ ሃይማኖተኛ አይደለም። ሃይማኖተኛ ለምን ታደርጋለህ? ሃይማኖተኛ ኮንኮ ማለት ግለ ኃጢአት እኮ ነው እየሰራ ያለው። እንደ እውነት እንደዛ ማህተቤ ምናምን የምትሉ ከሆነ ለምንድን ነው እዚህ አማራ ትግል ለምን ታደርጋላችሁ? የኦሮሞ ትግል ላይ መግባት ነው እኮ አንድ ላይ ከኦሮሞ ጋር አንድ ላይ መጀረስ። አብይ አህመድ መቀበል ነው በቃ ዳስት። አብይ አህመድ መቀበል ተቀበሉት። አብይ አህመድ አማሮች ብዙ አማሮች አብይ አህመድን እየተቀበላችሁ እንደሆነ አውቃለሁ። አብይ አህመድ ሱሴ እያለ እፎይን መቀበል በቃ እፎይን እንደ ጌታ ነው እየተቀበለ አንተም ጌታ አድርገው በቃ ምን ሙድ ትይዛላችሁ? በቃ ዳስት። የፋኑን ትግል ለቃችሁት። ከዚህ በኋላ ብዙ ሰው አይቻልም። የፋኑን ትግል ውስጥ በቃ አታስፈልጉም። በቃ ኦልሬዲ ሃይማኖተኛ ናችሁ። ክሬናል በክር ምናምን እያልክ ሙድ እያስከን ያለው። ስለዚህ ከኦሮሞ ልጆች ጋር አንድ ላይ እየገባ ኤኬ ቤት እየገባ አው ምናምን ዘረኞች ሲል አው ዘረኞች ምናምን እያልክ ሙድ ይጫወትብህ። ከዛ በኋላ መጨረሻ ላይ ስትነቃ አማራ የሚባል ተከፋፍሎ ምናምን መጨረሻ ላይ ዋጋ ተከፍላለህ። ከዛ ታለቅሳለህ። መጨረሻ አማራ ተገደለ፣ ኦርቶዶክስ ተገደለ እያልክ ኦርቶዶክስን አታድነ፣ ሙስሊምን አታድነ። አንድ የአማራ ሙስሊም አታድነ በሙስሊምነት ተደራጅ። አንድ የኦርቶዶክስ ኦሮሞ አመን የኦርቶዶክስ አማራ አታድነ። አንድ አታድነ። እንደውም ከዚህ የበለጠ አሁን ከምታዩት በላይ ነው የምትጨፈጨፍ። አሁን ከምታዩት በላይ ተጨፍጨፋል። እንዲያው ገና አብይ አህመድ የሚሰራልን እንኳን አላወቅም እኮ። አሮንቲንግ አንደርስታንድ እያደረጋችሁት አይደለም። አብይ አህመድ ገና የሚሰራላችሁን አላወቃችሁ። አማራን ብትንትኑን አውጥቶ በሃይማኖት ብትንትኑን አውጥቶ እንትኑ እኮ ብዙ እኮ ነው። ህልሙን እኮ እያሳካን ያሉ ጋይስ። ህልሙ ምን ነበር? ኦርቶዶክስን መክፈል አላረገም። ኦርቶዶክስን አልከፈልም አብይ አህመድ። ሙስሊምንም ክፈል አልከፈለም። ሙስሊምን አማሮች አላስወጣም ከእንትኑ ከመጅሊሱ። ኦርቶዶክስ አማሮችን እያስወጣ አይደል እንትኑ ከሲኖዶሱ። የሚፈልገው ነገር እኮ እያደረገ እኮ። እናንተ ደግሞ ክፍት አድርጋችሁ አማራን በጎጥ እየከፋፈል አይደል ዛሬ። ታዲያ ምን አንድነት ነው የምትወሩ? ከኦሮሞ ጋር ነው አንድነት መፍጠር ያለበት። እኔ ልንገራችሁ ግልጽ አድርጌ። ዛሬ መታችሁ እፎይ ነኝ የምትል ከኦሮሞ ጋር አንድነት ፍጠር። በቃ ምንም አታረጉም። በቃ አንድነት ከሙስሊም ጋር መሆን የለበት። ከዚህ የኦልሬዲ ያላገጥ ሃይማኖቱ ላይ መቼም አንድነት ፈጥራለሁ። አይደለም ባይዘው አማራና አታታሉም። ባይዘው ያውላችሁ የአማራ ትግል ላይ ማታለል የለም። ከሃይማኖት ነፃ ሆነ ከመጣ ከሙስሊም ነፃ እንትን ይሄ ከእንትን ከኦርቶዶክስ ሙስሊም ከምናምን ከሚባል ነፃ ወጥ ምናምን እንደዚህ ነው የምትመጣው። ነፃ ሆነ ነው ራስን ነፃ አድርገህ ነው የምትመጣው። በነፃነት ነው እዚህ የምትመጣው እንጂ ሌላ ዓላማ ባጌጅ ከጀርባ ይዛ አይደለም። ለዛ ነው ጎጥ አጀንዳ ይዘው ይመጡ ይበላሉ። እዚህ ትግል ላይ ሌላ ብሔር ማንነታቸውን ይዘው ይመጡ ይበላሉ። የሃይማኖት አጀንዳ ይዘው ይመጣ አሁን ተበላችሁ እኮ በቃ። አሁን ከዚህ በኋላ አማራ ነኝ ብላችሁ እኛ ፊት ለፊት መምጣት ትችላላችሁ። እንደ አማራ አብረን ማውራት እንችላለን ከዚህ በኋላ በቃ ኦልሬዲ አውቄሃለሁ ነው።
አውቄያለሁ። በቃ ደስ መቼም ካንተ ጋር እንድል አልሰለፍ መቼም አውቄያቸዋለሁ። በቃ እንዴት አድርጌ ነው ሃይማኖት ከጀርባ ይዘህ መተህ? እኔ እኮ ሃይማኖትን ለማዳን አይደለም። እኔ ኦርቶዶክስን ለማዳን ከፈለኩ እኮ አማራ ትግል ውስጥ አልገባም። ከኦሮሞ ጋር ነው አንድነት ማድረገው። ኦሮሞ ጋር አንድነት ነው የምሰሩት፣ ከትግሬው ጋር አንድነት ነው የምሰሩት፣ ከሶማሌው ጋር አንድነት ኢትዮጵያዊ ነው መሆኑ የአማራ ትግል ውስጥ አልገባም። ስለዚህ ይኸውላችሁ አንዳንድ ሰዎች ልንገራችሁ ግልጽ አድርጌ እዚህ ትግል ውስጥ ያላችሁ እንደመጨረሻ ሌላ እንትን ሃይማኖት ይዛችሁ የመጣችሁ ካላችሁ እንተንም ኮንክ ሙስሊምም ወደፊት ለፊት መውጣት አለበት። ሙስሊምነቴን ነው ማስቀድመው ካልክ ከአማራ ትግል መውጣት አለ። የአማራ ትግል ውስጥ ኦርቶዶክሶች ስላሉ ከኦሮሞ ጋር ከትግሬው ጋር ከሶማሌ ጋር ሞስቴሌ ኦሮሞና ሶማሌ ነው። በቃ ከነሱ ጋር አንድነት መፍጠር ያለብህ እና ትግሉን ጥሎ መሄድ በቃ ዳስት ምን ታደርጋለህ? የፋኖ ትግል እንትን ኢየሱስ ክርስቶስን እየሰደብክ ከእንትን ጋር ነዘመነ ካሴን አይናቸውን ማየት ይችላል። ኢየሱስ ክርስቶስን እየሰደብክ አንደኛው ፋኖ አይኑ ማየት ይችላል። እሱንም እንኳን አይደለም እየሰደብክ ያለው የኦርቶዶክስ አማኝ ኦርቶዶክሶችም ማድረግ ያለብህ ከኦሮሞ ኦርቶዶክስ ጋር ከትግሬ ኦርቶዶክስ ከነሱ ጋር አንድነት መፍጠር ያለብህ። አማራ ትግል ውስጥ ምን ታደርጋለህ? ያንን እየተሳደብክ ነው ኮሎኔል ፋንታሁን መሐመድ ቢኖኝ ክፍለ ጦር ውስጥ ያሉትን ያሁን ለሙስሊም ከነሱ ጋር ነው አብረህ ቁጭ የምትለው አይደለም። ሃይማኖታችሁን ጥላችሁ ነው፣ ሙድ እየተያዘባችሁ ነው። እኔ ሰክሰስ የምታደርጉ ከሆነ መታችሁ እዚህ በዚህ ኦርቶዶክስ ሆኜ ማህተቤ ስትል ዝም ብለህ ማህተቤ አይደለም። አብይ አህመድን ማህተብህ ፕሮብለም ችግር እየፈጠረ ያለው አብይ አህመድ እንዴት ነው የምታወርደው ነው ጨዋታ። ስለዚህ በዚህ መሰረት ነው መኬድ ያለብን። ማርታ እንዴት ናችሁ? ሁሉ ሰላም? በመጀመሪያ እድሉ ስለሰጠኝ አመሰግናለሁ። እሺ እንግዲህ እነዚህ ወንድሞቻችን ቤተክርስቲያን እንዴት ነሽ እህታችን? እንዴት ነሽ? ሰላም ነሽ? ኦኬ ቀድመው የሚገኙልን እየሰማሽ ያለው ማርቲ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሰላም ነሽ ወይ? ሰላም ነኝ እግዚአብሔር ይመስገን። አይሽ እኔ እግዚአብሔርን የማይጠሩ አሉ ብዙ ሰዎች እና ለዛ ነው። እሺ ስለዚህ እነዚህን ወንድሞቻችንን እዚህ ፖለቲካ አጀንዳ ውስጥ ማስገባቱን ትታችሁ የራሳችሁን በራሳችሁ መንገድ ፖለቲካ ብትሰሩ። ኦርቶዶክስ ብሔር የላትም፣ አንድ ኦርቶዶክስ ነው። ኦኬ ሁላችንም አማራን በምንደግፍ ጊዜ እንደግፋለን። ለምሳሌ አንተን እንደ ጥያቄ ልጠይቅህ፣ ክርስቶስ አይልም እንጂ ኦሮሞ ያልሆነ ክርስቲያን አይደለም ቢል ክርስቶስን ወይስ አማራን ትመርጣለህ? እስኪ እዚህ ጋር መልስልኝ። ምንም ተወሪ ምን አገናኘዋል ሁለቱ? አይ ማለት ክርስቶስን ወይስ አማራን ትመርጣለህ? ለምሳሌ ክርስቶስን ለማዳን አማራን መምረጥ ካለብኝ እመርጣለሁ አማራን ትመርጣለህ። ስለዚህ አንተ ክርስቲያን ማለት እዚህ ጋር ክርስቲያኖች ገብታችሁ እዚህ የምታዳምጡ ትክክል አይደለንም ማለት እንግዲህ አማራ ነኝ ሲባል አንድ ሰው ጥያቄ ልጠይቅ ፋኖን ትደግፊያለሽ? ቆይ ፋኖን ትደግፊያለሽ? እኔ ቤተሰቦቼ ፋኖ ሄዶ በጫካ ይዋጋሉ። ነገር ግን እዚህ ቁጭ ብዬ አንዴ ቆይ እየመጣሁልሽ እኮ ነው። ታዲያ ሙስሊሞች አሉ አይደል እንዴ እንትን ውስጥ ፋኖ ውስጥ ሙስሊሞች አሉ። እኛ እኮ የሙስሊሞች ጥላቻ የለብንም። ኖ አይደለም። ነብዩ መሐመድን ስትሰድቢ እነዛን ሙስሊሞች ትሪገር እያረግሻቸው እየለወጥሽ ነው። እነዛ ሙስሊሞች ወይስ የባሰ እንዲናደዱ እያረግሽ ነው? ነብዩ መሐመድን የተሳደበ የለም። ንጽጽር የሚባል ነገር የለም እህቴ። ጥያቄ የሰውን ሃይማኖት መርገጥ ይሄ እኮ ሙስሊሞች ጋር ይሄዳል እኮ። ለሙስሊሞችም እንደዛ ነው ጥያቄ አለ። አንቺ መተሽ የሰው ሃይማኖት ምን አገባሽ አንቺ? ስለዛ ሃይማኖት ንጽጽር የምታረጊ እንዴ ታዳምጠኛለህ? አሁን ጥያቄ አብይ አህመድ ገዳይ ነው? ቆይ አንዴ እህቴ አብይ አህመድ ገዳይ ነው? እኔ አብይ አህመድ የአብይ አህመድ ደጋፊም አይደለሁም። እኔ ገዳይ ነው አብይ አህመድ። አማራ ቆይ አማራነት ውጪና ብሔር የለውም ስላልሽ ኦርቶዶክስ ብሔር የለውም ስላልሽ ውጪ ከአማራነት። ኦርቶዶክስ በኮንፊደንስ ብሔር የለውም። ክርስቶስ በቃ አማራን ይመጥነ አንዴ ዛውን የምጠይቅሽ ጥያቄ ክሊር ጥያቄ ነው። አንቺ እንደ አንድ ኦርቶዶክስ ብሔር እንደሌለ ኦርቶዶክስ አማራን ብለሽ መምጣት ያስፈልግሽ ቢካዝ አማራነታችሁን አናቅ ትሆኑ አቱ። ስለዚህ ኦርቶዶክስ ነኝ ብለሽ ነው ይገዛር የለውም ስላልሽ። አሁን ጥያቄ አብይ አህመድ ገዳይ ነው አይደለም?
የአብይ አህመድ ደጋፊ አይደለም። አብይ አህመድ ኦርቶዶክሶች አይደለም። እኔ ስለፎይ ምናምን አይደለም። አብይ ምን ሆነሽ ነው? ገዳይ ነው አይደለም ካለሽ እኮ አንዴ ፕሊስ ሚውት አድርጊ። እኔ ጥያቄ ጠየቅኩሽ። አብይ አህመድ አሁን ያለው አብይ አህመድ እሺ፣ እሱን ተውና የቆሎ ተማሪዎች ማን ነው እየገደለ ያለው? አብይ አህመድ እንግዲህ ገዳይ ነው። እኔ አብይ አህመድ ደጋፊ አይደለሁም። እነዚህ ወንድሞቻችን ስለ ፖለቲካ ኦርቶዶክስን ለማዋረድ ይሄን ፖለቲካ እየጠየቅኩሽ ነው ያለሁት። ቆይ አንዴ እኮ ችግር እኮ ነው። አሁን ጥያቄ ጠየቅኩሽ። አንቺ ኦርቶዶክስ ከሆንሽ ኦኬ፣ አንዴ እኔ ላውራና ታወራ። እኔ እንደዚህ አልወድም እህቴ። አሁን አንቺ 20 ደቂቃ ምናምን ቁጭ ብለሽ ዝም ብለሽ ልታወሪ ነው። እኔ ፎይ እንደዚህ ያለ ሰላም ስለሱ አይደለም። እኔ ረጅም ሰዓት አላወራም። አንድ ደቂቃ ነው የማወራው። አይደለም እንደዛ አንዴ እኔ ሰበኪ አይደለም ያልኩት። እኔ ሲምፕል ጥያቄ ነው የጠየኩሽ። ሲምፕል ጥያቄ መልሽልኝ። የመጀመሪያ ጥያቄ የምጠይቅሽ ሲምፕል ጥያቄ፣ ይሄ እንትን የሚያደርግ ምናምን ጥያቄ አይደለም። አንቺም እንድትማሪ እኮ ነው። አንቺም አንደርስታንድ እንድታደርጊ ነው። እኔ አሁን ጥያቄ ዝቋላ ገዳም ላይ ማን ነው ደብረ ኤልያስ ላይ ማን ነው ገዳዩ? ማይክሽን ኦን አድርገሽ አነገሪኝ። ማይክሽን ኦን አድርገሽ ንገሪኝ። እፎይን ለምሳሌ ኦሮሞ እፎይን እኔ ስለ ምን ጤና ጋይስ ቆይ እንዴ እፎይ ኦሬዲ ኦሮሞ ክልልሽ አንዴ ምን አይነት እንትን ነው ጋይስ? አይ ቲንክ እኔ አኪላ አይ ቲንክ እፎይ በቃ ኦሬዲ እግዚአብሔር ሆኗል። አሁን አንዳንዶቹ አይ ቲንክ እያመለኩት ነው መሰለኝ ያሉት። በቃ አምልኮ ላይ ናቸው ያሉት። በቃ ኮኔ ቆይ አወኩኝ እኮ በቃ 45ኛው ታቦት ፕሮባብሊ ሊያረጉትም ይችላል። እውነትና ወረከተ ነው በቃ አሁን እኮ ከኦርቶዶክስ ስለ እፎይ ነው እየታገላችሁ ያላችሁት ጋይስ። እኔ ስለ እፎይ አይደለም እየጠየቅኩ በአደባባይ ስለተሰደበው አንቺ ስለ ክርስቶስ አይደለም የምታወሪው፣ እፎይ ነው የምታወሪው። ስለ እፎይ ተይኝ። እኔ ስለ እፎይ አላነሳም። እኔ ጥያቄ ደብረ ኤልያስ ላይ ማን ነው የሚገለው ነው ያልኩሽ። እሱ እኔ የአማራ ልጅ ነኝ። አማራነቱን ተይ አልወድም። አየሽ አይደል በቃ አማራነቱ ውጪ። አማራ አይደለሽም አንቺ። አማራነት ውጪ አንቺ። ክርስቶስ ዘር የለውም ትይኝና አሁን ደግሞ አማራ ነኝ። አማራነቱን ውጪ። አማራ አይደለሽም አንቺ። የእግዚአብሔር አምልኮ ኦርቶዶክስ ነሽ።